የባለጸጋ አስተሳሰብ ዲፌሮይክስ ማይንድሴት። መግቢያ ቪዲዮ የሚጀምረው ስኬታማ ሰዎችን በሚያሳዩ ምስሎች ወይም በገንዘብ እንቅስቃሴ ነው። አቅራቢ ከእንኳን ወደ ቻናላችን በሰላም መጣችሁ። ዛሬ አንድ እውነት እነግራችኋለሁ። በዓለማችን ላይ ያሉ 95% ሀብት የሚገኘው በ5% ሰዎች እጅ ነው። ለምን ይመስላችኋል? ዕድል፣ ትምህርት ወይስ የወረሱት ሀብት? ጥናቶች እንደሚያሳዩት ልዩነቱ ያለው አስተሳሰብ ላይ ነው። ብዙዎቻችን ሀብታም መሆን እንፈልጋለን፣ ግን የምናስበው እንደ ድሃ ነው። ዛሬ በዚህ ቪዲዮ ሕይወትዎን ሙሉ በሙሉ የሚቀይሩ ከታላላቅ ቢሊዮነሮች የተወለዱ 7 የባለጸጋ አስተሳሰብ ሚስጥሮችን ዝርዝር አድርገን እናያለን። ይህ ቪዲዮ ሕይወትዎን የሚቀይር የመጀመሪያው እርምጃ ሊሆን ይችላል። እስከ መጨረሻው አብረን። 1. ዕዳ ወይስ ኢንቨስትመንት? አሴትስ ቪሳ ላያቢሊቲስ። ሮበርት ኪዮሳኪ ራይች ዳድ ፑር ዳድ በሚለው መጽሐፉ ላይ እንዲህ ይላል፣ ባለጸጋ ለመሆን ከፈለግህ በሀብት አሴትስ እና በዕዳ ላያቢሊቲስ መካከል ያለውን ልዩነት ማወቅ አለብን። የድሃ አስተሳሰብ ገንዘብ ሲያገኝ የሚያስበው የሚታይ ነገር መግዛትን ነው። አዲስ ስልክ፣ ልብስ ወይም ውድ ዕቃዎች። እነዚህ ነገሮች ከኪሳችን ገንዘብ የሚያወጡ ዕዳዎች ናቸው። የባለጸጋ አስተሳሰብ መጀመሪያ ገንዘቡን የሚያስቀምጠው ተጨማሪ ገንዘብ በሚወልዱ ነገሮች ላይ ነው። ለምሳሌ አክሲዮን፣ ንግድ ወይም ትምህርት። ቁልፍ ነጥብ፣ ባለጸጋዎች ሀብት ይገነባሉ፣ ድሃዎች ደግሞ ዕዳ ይገበያያሉ። 2. ጊዜን እንደ ካፒታል ማየት። ለአንድ ባለጸጋ ሰው ጊዜ ከገንዘብ በላይ ውድ ነው። ገንዘብ ቢጠፋ ሊተካ ይችላል፣ ጊዜ ግን አይመለስም። የድሃ አስተሳሰብ ጊዜውን ለመግደል ይጥራል። በማይረቡ ወሬዎች፣ ረጅም ሰዓት ሶሻል ሚዲያ ላይ በማሳለፍ እና በቲቪ ፊልሞች ጊዜውን ያባክናል። የባለጸጋ አስተሳሰብ ጊዜውን ለመጠቀም ይጥራል። ይህ የማሳልፈው 1 ሰዓት ወደ ግቤ ያቀርበኛል ወይስ ያርቀኛል ብሎ ይጠይቃል። ጊዜያቸውን የሚገዙላቸውን ሰዎች ይቀጥራሉ። 3. ፍርሃትን ማሸነፍ እና ስጋትን መጋፈጥ ሪስክ ቴኪንግ። ብዙ ሰዎች ሀብታም የማይሆኑት ገንዘብ ስለሌላቸው ሳይሆን ከመውደቅ ስላላቸው ፍርሃት ነው። የድሃ አስተሳሰብ ደህንነትን ይፈልጋል። ገንዘቤ ቢጠፋስ፣ ባልሳካስ ብሎ ስለሚፈራ ምንም አዲስ ነገር አይሞክርም። በለመደው ኑሮ ውስጥ ታስሮ ይኖራል። የባለጸጋ አስተሳሰብ ስጋት ሪስክ የጨዋታው አካል መሆኑን ያውቃል፣ ነገር ግን ዝም ብሎ አይዘልም። ካልኩሌትድ ሪስክ ወይም የተሰላ ስጋት ይወስዳል። ቢወድቅ እንኳን እንደ ውድቀት ሳይሆን እንደ ትልቅ ትምህርት ይቆጥረዋል። 4. ለውጥን እና መማርን መውደድ ካንቴኛስ ለርኒንግ። ትምህርት ቤት ስለጨረስክ መማር አቁመሃል ከሆነ የድሃ አስተሳሰብ ሰለባ እየሆንክ ነው። የድሃ አስተሳሰብ ሁሉም አውቃለሁ ባይ ነው። አዳዲስ ሐሳቦችን ለመስማት ዝግጁ አይደለም። የባለጸጋ አስተሳሰብ በሕይወቱ ሙሉ ተማሪ ነው። ዋረን ባፌት በቀን 500 ገጾችን ያነባል። ቢል ጌትስ በሳምንት 1 መጽሐፍ ይጨርሳል። ባለጸጋዎች የሚያውቁት ነገር እየጨመረ በሄደ ቁጥር የማግኘት አቅማቸው እንደጨመረ ነው። 5. ለምን የሚለው ጥያቄ ኃይል። ባለጸጋ ለመሆን የምትፈልገው ለምንድን ነው? መኪና ለመግዛት ወይስ ነፃነት ለማግኘት? ባለጸጋዎች ትልቅ ራዕይ ያላቸው። ገንዘብ ለእነሱ መድረሻ ሳይሆን ግባቸውን ማሳኪያ መሳሪያ ነው። ለቤተሰባቸው፣ ለሀገራቸው ወይም ለዓለም የሚተርፍ ትልቅ ዓላማ አላቸው። ይህ ለምን የሚለው ጥያቄ ነው በከባድ ጊዜ እንኳ ተስፋ ሳይቆርጡ እንዲቀጥሉ የሚያደርጋቸው። ማጠቃለያና የተግባር ጥሪ። ክቡራን ተመልካቾቻችን፣ ባለጸጋነት የሚጀምረው ዛሬ በምታደርጉት የአስተሳሰብ ለውጥ ነው። ነገሮችን የምታዩበትን መነጽር ቀይሩ። በችግር ውስጥ ዕድልን፣ በእንቅፋት ውስጥ ትምህርትን ፈልጉ። ዛሬ አንድ ጥያቄ ልጠይቃችሁ። አስተሳሰባችሁን ለመቀየር ዛሬ የምትወስዱት የመጀመሪያው እርምጃ ምንድነው? ኮሜንት ላይ ጻፉልኝ። ቪዲዮ ከጠቀማችሁ ላይክ ማድረጋችሁን፣ ለምትወዱት ሰው ሼር ማድረጋችሁን እና መሰል ጠቃሚ ቪዲዮዎች እንዲደርሶችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ባለጸጋ አስተሳሰብ ይኑራችሁ።